ቤቱ ይሄን ይመስላል። ቆንጆ ቤት ነው። በረንዳውም ያምራል። አንድ 3 መኪና ግቢው ይይዛል። ግቢው 3 መኪና ይይዛል። ሲቀጥል አሁን ወደ ሳሎን እየገባን ነው። ይሄ ዋና የሳሎን መግቢያ ሲሆን ይሄ ዋና የሳሎን መግቢያ ነው። እየተራመድን ነው። ወደ ሳሎን እየገባሁ ነው። ዋው ሳሎኑ ያምራል። በጣም ሰፊ ነው። ይሄ ሳሎን መግቢያ ነው ብያለሁ። ይሄ ሳሎን በጣም ነው የሚያምረው። ሰፊም ነው። አሁን ወደ ኮሪደር እየገባሁ ነው። አሁን ይሄ ኮሪደሩ ሰፊ ነው። ወደ ቀኝ እጠፍ ስንል ይሄ ወደ ዋና መኝታ ቤት ማስተር ቤድሩሙ ሲሆን ሞላ ቁምሳጥን አለው። ቁምሳጥኑ በጣም ትልቅ ነው። ከዛ እያልን አሁን ዋና ሽንት ቤቱ በቁም ሳጥኑ ውስጥ ገብተን ነው። ተመልሼ እየወጣሁ ነው። እንደገና ወጥቼ ወደ ሌሎች 3 መኝታ ቤቶች ስገባ ይሄ ሁለተኛ መኝታ ቤት ነው። ሁሉም በሚገርም ሁኔታ ቁምሳጥን አላቸው። ይሄ ሲቀጥል ደግሞ 3ኛ መኝታ ቤት ይሄም እንደዚሁ ቁምሳጥን አለው። ይሄ ወደ ኪችኑ መውጫ ነው።